በአምስተኛው ክፍለ ዘመን የሂፖክራቲክ ቃለ መሐላ ፈጣሪ የሆነው የግሪክ ሐኪም ሂፖክራተስ በጣም ከታመመ የመርከብ መሪ ጋር እየተጓዘ ነበር። የመርከቡ መሪ ከባድ ኢንፌክሽን ይዞት ነበር። ይህም ህመም መንጋጋው እንዲጣበቅ፣ ጥርሶቹ እንዲቆለፉ፣ በአንገቱና በአከርካሪው ያሉ ጡንቻዎች እንዲኮማተሩ አደረገ። ሂፖክራተስ እነዚህን ምልክቶች በትጋት መዝግቧል። ነገር ግን ሚስጥራዊውን በሽታ ማከም አልቻለም። ከ6 ቀናት በኋላ የመርከቡ መሪ በበሽታው ሞተ። ዛሬ ላይ ይህ ዘገባ ለመጀመሪያ ጊዜ ከተመዘገቡት የቴታነስ በሽታ ሰነድ አንዱ እንደሆነ የምናውቀው ነው። እንደ ዕድል ሆኖ አሁን ላይ ያሉ ሐኪሞች ይህን ልዩ ኢንፌክሽን ለመቋቋም በጣም ብቁ ናቸው። ቴታነስ በአማርኛው ስያሜ መንጋጋ ቆልፍ ይሰኛል። እንደ ሌሎቹ የተለመዱ የባክቴሪያ ኢንፌክሽኖች ማለትም እንደ ሳምባ ነቀርሳና የጉሮሮ ስትረፕ፣ ቴታነስ ወይንም መንጋጋ ቆልፍ ከሰው ወደ ሰው የሚተላለፍ አይደለም። ይልቁንም ተጠያቂው ባክቴሪያ ክሎስትሪዲየም ቴታኒ በመባል የሚታወቀው በቁስለትና በጭረት ወደ ሰውነት ይሰራጫል። እነዚህ የኢንፌክሽን ቁስለት ቦታዎች ቴታነስ ለምን ከዝገት ምስማሮች እና ከቆሻሻ ብረት ጋር በጣም የተያያዘ እንደሆነ አመላካች ናቸው። ነገር ግን የሁኔታው ከዝገት ጋር ያለው ግንኙነት በጣም ያነሰ ቀጥተኛ ያልሆነ ነው። የክሎስትሪዲየም ቴታኒ ባክቴሪያ ብዙውን ጊዜ በአፈር፣ በከብት ፍግ እና በደረቁ ቅጠሎች ውስጥ ይገኛል። እዚያም ለዓመታት ከፍተኛ ሙቀትና ድርቀት ሳይበግራቸው ሕያው ሆነው ሊኖሩ ይችላሉ። እነዚህ የኦርጋኒክ ቁሶች ክምር ለረጅም ጊዜ ሳይረበሹ መቀመጥ ምናልባትም ከጊዜ ወደ ጊዜ ከሚዝግ አሮጌ ብረት ጋር እንዲዋሃዱ ያስችላቸዋል። ስለዚህ አንድ ሰው ወደዚህ አካባቢ ገብቶ ቢቆስል በኢንፌክሽን የመበከል ዕድሉ ይጨምራል። በተለይ የዛገ ብረት ብዙ ኦክሲጅን የሌለው የሞተ ቲሹ ያላቸውን የተሰነጠቁ ቁስሎችን መፍጠር ስለሚችል ባክቴሪያው የሚጣበቅበትን ቦታ ይፈጥራል። አንዴ ወደ ሰውነት ከገባ በኋላ ባክቴሪያው መበከልና መሰራጨት ይጀምራል። ይህ ሂደት ገዳይ የሆነውን የቴታነስ መርዝ ጨምሮ በርካታ መርዞችን ያሰራጫል። የነርቭ ጫፎች ይህን መርዝ ይመጣሉ፣ ወደ አንጎልና የአከርካሪ አጥንት ይስቡታል። በዚያም ኢንተርኒውሮችን ላይ ጉዳት ያደርሳል፣ የጡንቻ እንቅስቃሴንም ይጎዳል። ከከባዱ እንደ ኳስ መምታት ካሉ ውስብስብ የጡንቻ ስራዎች እስከ ቀላሉ እንደ መተንፈስ ያሉ የጡንቻ ቀላል እንቅስቃሴዎች ለመቆጣጠር የሚለቀቁት የነርቭ አስተላላፊዎችን በመዝጋት የቴታነስ መርዝ የጡንቻ መኮማተርና መወጠርን ያስከትላል። በተለምዶ ከኢንፌክሽኑ ከ7 እስከ 10 ቀናት ውስጥ ህመምተኛው አጠቃላይ የህመም ምልክቶችን ማለትም የመዋጥ ችግርና መንጋጋ መቆለፍ መታየት ይጀምራሉ። ጭንቅላትና አንገት ምልክቶቹን የሚያሳዩት የመጀመሪያዎቹ ቦታዎች ናቸው። ነገር ግን መርዙ የተስፋፋ ሲሄድ ጠንካራ የጡንቻ ክፍሎች እየጠነከሩ ወይንም እየተኮማተሩ ይሄዳሉ። አስፈሪ የጀርባ መታጠፍንም አስከትለው ያደርሳሉ። ሳይታከም ሲቀር እነዚህ መኮማተሮች የበለጠ እየጠነከሩ ይሄዳሉ። በመጨረሻም በንፋስ ቧንቧና በደረት ውስጥ ያሉ ጡንቻዎችን በመያዝ በህመምተኛው ላይ ምልክቶቹ ከታዩ በ72 ሰዓታት ውስጥ እንዲታፈን ያደርጋሉ። ያለ ሕክምና ቴታነስ በጣም ዝቅተኛ የሆነ የመዳን ጭላንጭል አለው። እንደ ዕድል ሆኖ የሕክምና ባለሙያዎች የቴታነስ ግኝት ለመቋቋም ጠንካራ ዕቅድ አዘጋጅተዋል። በመጀመሪያ ዶክተሮቹ የተጎዳውን ቁስል ያጸዳሉ። ከዚያም አንቲባዮቲኮችን ይሰጣሉ፣ ባክቴሪያውን እንዲገደልና መርዛማ ምርትን እንዲከላከል። ከዚያም በሰውነት ውስጥ ገና ማዕከላዊ የነርቭ ስርዓት ውስጥ ያልገባውን ማንኛውንም የቴታነስ መርዝ ለማስወገድ ጸረ መርዝን ወይንም አንቲቶክሲን ይወጋሉ። በመጨረሻም ታካሚዎቹ ለብዙ ሳምንት የድጋፍ እንክብካቤ ይጀምራሉ። ይህም መኮማተርን ለማቆም የጡንቻ ማስታገሻዎችን እንዲሁም መታፈንን ለመከላከል የአየር ማናፈሻዎችን ያካተተ ነው። በሂፖክራተስ ዘመን ብቸኛው የሕክምና መንገድ መጠበቅና ተስፋ ማድረግ ብቻ ነበር። አሁን ግን ክሎስትሪዲየም ቴታኒን ለመቋቋም በጣም ጥሩ ጊዜ ኢንፌክሽኑ ከመከሰቱ በፊት እንደሆነ ታውቋል። የቴታነስ ክትባት በመጀመሪያ በ1920ዎቹ ተገነባ። ቴታነስን ለመከላከልና ስርጭቱን ለማስቆም ወሳኝነትም አላቸው።
ባለሙያዎች ከ2 ወር ዕድሜ ጀምሮ በ12 ዓመታት አካባቢ የሚያበቃ ተከታታይ ክትባቶችንና ማጠናከሪያዎችን መከተብን እጅግ ይመክራሉ። ይሁን እንጂ በክትባት ተደራሽነት ውስን በመሆን ዝቅተኛና መካከለኛ ገቢ ባላቸው የደቡባዊ እስያ እና ከሰሃራ በታች ያሉ የአፍሪካ ሀገሮች ውስጥ በየዓመቱ ከ20 ሺህ በላይ ሕፃናት በቴታነስ ምክንያት ይሞታሉ። እንዲሁም እናቶች ያልተከተቡ ከሆነ ክሎስትሪዲየም ቴታኒ የአራስን እምብርት ሊበክል ስለሚችል አራስ ሕፃናት በተለይ ለአደጋ የተጋለጡ ናቸው። በእርግዝና ወቅት እናቶችን መከተብ ይህን ችግር ለመቅረፍ ያስችላል። በአንጻሩ ግን ቴታነስ ለሰው ልጅ ጤና ከፍተኛ ስጋት ሆኖ ቀጥሏል። ስለዚህ ሰዎች ክትባትን መከተብ እጅግ ያስፈልጋቸዋል። ከዚያም አለፍ ሲል እንደ አጋጣሚ ሆኖ የዛገ ምስማር ወይንም ረጅም ዕድሜን ያስቆጠረ ያረጀ ብረት ቢበክላቸው ወይንም ቢቧጭራቸው ኢንፌክሽንን ለመከላከል እርምጃን መውሰድ አለባቸው።